እንግዲህ ጓደኞቼ መጨረሻውን ይሄን ይመስላል። እኔ በባለክዳን አስቀምጨዋለሁ እንዳይበርድ ማለት ነው ምሳ እስከሚደርስ እና ይሄንን ይመስላል ጓደኞቼ። ሰርታችሁ ሞክሩት፣ በጣም ይወዱታል ብዬ ተስፋ አረጋለሁ። ራሱ እኛ ያው በእንደዚህ አይነት መልኩ ሰርተን አልለመድንም። ቆስጣ ግን ብትሰሩት ብትሞክሩት በጣም አሪፍ ነው። በጣም አሪፍ ነው እና ጣዕም በጣም ቆንጆ ነው። እና ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እስቲ ዛሬ ቀለል ያለ በኮኮናት አድርገን በኮኮናት ፓውደር እንዴት አድርገን ቆስጣ እንደምንሰራ አብረን እናያለን። ይኸው እዚህ ጋር ከትፌ ባለፈ ስከትፍ ቪዲዮ ለቅቄያለሁ። ከትፌ ፍሪጅ ውስጥ ያስቀመጥኩት ቆስጣ አለኝ እና በኮኮናት ከሩዝ ጋር አረቦች በጣም ነው የሚወዱት እና አሰራሩን ዛሬ አብረን እናያለን ማለት ነው። እዚህ ጋር እንደምታዩት ሁለት ይበቃናል፣ ግን እኔ ይችን ጨመርኩኝ። 2 ሽንኩርት 3 ቃሪያ ያስፈልገናል ማለት ነው። አሁን ቀጥታ ከትፈን ሁሉም አንድ ላይ ነው የምንጨምረው። ሽንኩርቱን እንከትፈዋለን። ብዙም ማጥቃቅም አይጠበቅባችሁም፣ አብሮ ስለሚበስል ማለት ነው። በጣም ነው የሚወዱት አረቦች ከሩዝ ጋር። አሁን በተለይ እንደዚህ ስኳር ላለበት ምናምን ዘይት ማይፈልግ ሰው እንደዚህ ጥሩ ነው እና ዘይት በብዛት እኔ ጋር አይወዱም እና ሁሉንም አንድ ላይ ነው ማረገው። ይህንን ቃሪያውን ጫፍጫፉን ብቻ ነው የምወስድለት እንጂ እንትን አልለውም፣ አልከትፈው እንዳያቃጥላቸው ማለት ነው። እኛ ጋር ተቁላልቶ በርበሬ ማነው ሽንኩርት ተቁላልቶ ከካሮት ጋር እንሰራዋለን፣ ከድንች ጋር አይደለ ቆስጣ። እዚህ ደግሞ እንደዛ አይፈልጉም። እንግዲህ እንደዚህ ነው የሚፈልጉት እና እርግጠኛ ነኝ እናንተም ሰርታችሁ ብታቀርቡት ይወዱታል ብዬ ተስፋ አረጋለሁ። ምክንያቱም በአሁኑ ሰዓት ይሄ ዘይት ምናምን ነገር ብዙም አይፈለግም እና እንደዚህ ከትፋችሁ አንድ ላይ አንዱ ይበቃኛል፣ 2 ይበቃል። 2 ቲማቲም ማለት ነው። ትንሽ ውሃ አድርገን እንጥደዋለን። ማነው ሲጀመር ቆስጣ የራሱ ውሃ አለው፣ ላሳያችሁ። ሲጀመር ቆስጣ የራሱ ውሃ አለው፣ ግን ቢሆንም እኛ ትንሽ እነሱ ስለሚፈልጉ ትንሽ መረቅ ያለው ነገር ስለሚፈልጉ መረቅ ያለው ነገር ስለሚፈልጉ ትንሽ ውሃ እንጨምራለን ማለት ነው እንጂ ሲጀመር ቆስጣ የራሱ ውሃ አለው። ትንሽ ውሃ ጠብ አድርገን እንደዚህ አድርገን ክድን አድርገን እናቆየዋለን ማለት ነው። እንግዲህ ጓደኞቼ እንደዚህ ውሃው ከመጠጠ በኋላ እንደምታዩት ኮኮናቱ አለኝ፣ ይታያችኋል አይደል? ኮኮናቱ አለኝ። እኔ እናንተ ለማሳየት ብዬ ነው እቃ ላይ ያረኩት ማለት ነው። ጨምርበታለሁ። ውሃ ማለቅም የለበትም፣ ትንሽ መረቅ ስለሚፈልጉ ማለት ነው። 2 ትልልቁ ማንኪያ ካረጋችሁ ይበቃዋል፣ ብዙ ነው የሚፈልጉ። በጣም ነው እውነቴ ነው። በጣም ነው የሚጣፍጠው። እንዲህ ሲታይ ያኔ እኛ ጥብስ ማረግ ምናምን ስለለመድን ደስ
ላይለን ይችላል እንጂ በጣም ይጣፍጣል። በጣም ለጤናም ደግሞ በጣም አሪፍ ነው እና እንደምታዩት እንደዚህ በዚህ መልኩ እንተከተክና መጨረሻ ላይ አብረን እናያለን ማለት ነው። እንግዲህ ጓደኞች መጨረሻውን ይሄን ይመስላል። እኔ በባለክዳን አስቀምጨዋለሁ እንዳይበርድ ማለት ነው ምሳ እስከሚደርስ እና ይሄንን ይመስላል ጓደኞቼ። ሰርታችሁ ሞክሩት፣ በጣም ይወዱታል ብዬ ተስፋ አረጋለሁ። ራሱ እኛ ያው በእንደዚህ አይነት መልኩ ሰርተን አልለመድንም። ቆስጣ ግን ብትሰሩት ብትሞክሩት በጣም አሪፍ ነው። በጣም በጣም አሪፍ ነው እና ጣዕም በጣም ቆንጆ ነው እና ሰርታችሁ ሞክሩት ጓደኞቼ። የዛሬ እንግዲህ የቆስጣ አሰራራችን ይሄንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ። እንዲህ ብታረጊው እንዲህ ብታስተካክይ የሚል ነገር አስተያየት ብትሰጡኝ እቀበላለሁ። ሰላማችሁ ይብዛ፣ ሀገራችን ሰላም ያድርገው። ሰላም ሆኑ።